ሳጥን ሐውልታችን እንደያያል እኮ ትይዝ አይዞሽ ነኝ ሲያስተምሩ ሐውልት የሚሰራው ለጀግኖች ብቻ ነው ብለውናል። እውነትሽ ነው። አሁን ዘመኑ ተቀይሮ ነው። እሺ መልዬ ትጂ ግን ህፃናት እየዘረፉ ባለሀብት መሆኑ እኮ እንደ ጀግንነት ስለሚቆጠር ነው እዚህ ሀገር። እሺ አንዳንዴ ታሪክ የሰራን ገንዘብ መዝረፍ ኃጢአት ነው ብለውናል። አዎ የኔ ቆንጆ ገንዘብ መዝረፍ ኃጢአት ነው። እሺ ጎበዝ ልጅ። እሺ እዚህ ነገር እየተማሩ ቢያድጉ የት በደረስን ነበር። ሀገራችን እውነት ነው። ተጫውቺ ብቻ። እሺ ሊማር እዚህ ጋር ከመገናኘታችን በፊት እኮ አግኝቻት ነበር። ጭራሽ ሰሪባኛ አለች። አራ ሲኮንቴና አውሪ እንዴ አልሰማሽም? ምን አልክ? ሜሮን ሰሪባኛ ልጅኝ ያልኩሽ እኮ እንዴ። ከሜሮን ጋር የሚያጣላ ነገር ደግሞ ምን አገኛችሁ? ምን ታዲያ ምን ያጣላችሁ? ሞገስ እኮ ሌላ ነገር አይፈልጋትም። ምን ማውሰሪያ ነሽ? ጓደኛ እኮ ነው። ልሸኝሽ ምናምን እያልክ ለካ ወደዛው ለዚህ ስትል የነበረው ለዚህ ነው። ኧረ ተይ ተረጋግና አዳምጪኝ። መጀመሪያ ምን ከዚህ በፊት የሰማሽው ሌላ ነገር አለ እንዴ? አዎ ከዚህ በፊት እኮ ለምን ከማን እንዴት ምናምን ብለሽ እኮ ነበር የምትናገሪኝ። ዛሬ እኮ ቀድማ እሷ ደውላ ሁሉንም ነገር ነግራኛለች። ነገረችሽ እንዴ? ነግራኛለች። ምን ነው አንተ ፈጠንክ? ሌሎች የተደራደሩበትን ምርት ከማሯሯጥ ይልቅ የራስን ብትፈልግ አይሻልህም? ቅኔ መሆኑ ነው? አይ መቅኔ ነው። ማፈሪያ ደግሞ ያወራል እንደ ከሱን ብሶ ብዙ ለፋው ተንገላታው አታላይ ለማዳኛ ላስቀጣው የልቤዋን ዘራፊ አንጀትን ለማቤት ላለው ብሶትን ቀለጡ ፍቅር ላይ ሞገስ አራት ፈዘፈን በእናትህ